ይመስገን። ያው በዚህ ዓመት እንድንነጋገር ያሰብነው ቃል ክርስቶስን የሚመስል ባህሪ ለመልበስ ነው እንድንነጋገር ያሰብነው እና በዛው ሀሳብ ትንሽ እኔም ለመናገር አስቤያለሁ። እግዚአብሔር እንደሚረዳኝ ያለፈው ጊዜ ወንድማችን ልኛ ያስተማረን ስለ እግዚአብሔር ቃል በሮሜ 12 ከ1 እስከ 2 ያለውን ወስዶ በአእምሮ መታደስ ስለመለወጥ ሲነግረን ነበር እና በአእምሮ መታደስ መለወጥ ያስፈልገናል። ሀሳባችንን በእውነት በእግዚአብሔር ሀሳብ በእግዚአብሔር እውነት መሞላት አለበት። ይህ እንዲሆን ደግሞ መጀመሪያ የጠራ እውቀት ያስፈልገናል እና በዛ አቅጣጫ ሳስብ ማንነትን ማወቅ በሚለው ነው ትንሽ ዛሬ ከእናንተ ጋር ለመነጋገር ያሰብኩት። በእውነት ብዙ መታደስ የሚያስፈልገን አስተሳሰባችን መታደስ መፈወስ የሚያስፈልገው ነገር አለ። በማንነት ዙሪያ ምን ያህል ማንነታችንን በክርስቶስ ያገኘነውን ማንነት ምን ያህል ተረድተነዋል፣ ምን ያህል እናውቀዋለን በሚለው አንጻር እያሰብኩ ነበር። እንግዲህ እግዚአብሔር ያስተማረኝን ይዤ ነው የመጣሁት። እግዚአብሔር እንደሚረዳኝ ለማስተላለፍ እሞክራለሁ። ወንድማችን ባለፈው ጊዜ ሮሜ 7:19 ጠቅሶን ነበር ስለ ሰው ልጅ ባህሪ፣ ስለ ሰው ልጅ ማንነት። እዛ ጋራ ጳውሎስ በደንብ አድርጎ አስቀምጦታል። ሮሜ 7:18 ላይ ምን ይላል? በስጋዬ በጎ ነገር እንደሌለ ተረድቻለሁ። መልካሙን ለማድረግ ፈቃድ አለኝ፣ ግን ማድረግ አልችልም ይላል እና ማድረግ የማይፈልገውን ያንን ሳደርግ ራሴን አገኘዋለሁ ይላል። ከዛ ወደ ታች ቀጥሎ ከዚህ ስጋ ማን ይለየኛል ብሎ ደግሞ እዛ ጋር እንደገና ሶሉሽኑን ይናገራል። በክርስቶስ ኢየሱስ በእሱ ግን የእግዚአብሔርን ሀሳብ መፈጸም እችላለሁ እና ይሄ ዋና መሰረታዊ ነገር ነው። በእውነት እንገነዘብ የሚገባን ነገር በስጋ ማንነታችንን እግዚአብሔርን ማስደሰት በእግዚአብሔርን ፊት መቆም አንችልም። በውስጣችን ያለ የክርስቶስ ማንነት ያ ግን እግዚአብሔርን ማስደሰት ይችላል። በፊልጵስዩስ 2:13 ላይ ምን ይላል? ስለ በጎ ፈቃዱ መፈለግንም ማድረግንም በእኛ የሚሰራ እግዚአብሔር ራሱ ነው ይላል። በጣም እየገረመኝ ነበር በእውነት ይህንን መሰረታዊ እውነት በትክክል መረዳት መቻል ዋና አስፈላጊ ነገር ነው። እኛ በስጋችን ምንም መልካም ነገር ማድረግ አንችልም፣ እግዚአብሔርን ማስደሰት አንችልም። ክርስቶስን ስንቀበል ግን የእሱ ማንነት በእኛ ውስጥ ተወልዷል። ይሄ የተወለደ የእግዚአብሔር ዘር ኃጢአት አይሰራም ነው የሚለው። ይሄ ዘር በውስጣችን አለ። ይህንን ዘር ማሳደግ ያለብን እንዴት ነው? ክርስቶስን እየመሰል የሚመጣው ለራሳችን ሳይሆን ለራሳችን መኖሩን በራሳችን መጣር መጋሩን ትተን እሱ በእኛ እንዲኖር ስንፈቅድለት ነው ማለት ነው። የሚሆነው በእሱ ማንነት እሱን በመምሰል ማድረግ የምንችለው። አንደኛ ጢሞቴዎስ 4:7-8 ምን ይላል? እግዚአብሔርን ለመምሰል ግን ራስህን አስለምድ፣ ሰውነትን ለስጋዊ ነገር ማስለመድ ለጥቂት ይጠቅማልና፣ እግዚአብሔርን መምሰል ግን የአሁኑና የሚመጣው ሕይወት ተስፋ ስላለው ለነገር ሁሉ ይጠቅማል። በጣም የሚገርም ቃል። እዚህ ጋር ደግሞ በመረዳትና በማወቅ ማለት ነው። ለዚህ እውነት ራሳችንን እንድንሰጥ እግዚአብሔር ይናገረናል። እሱን መምሰል ለዚህ ምድርም ለዘላለምም ደግሞ የሚጠቅም ነው ይላል። ያው ውስጣችን የክርስቶስ ዘር ስላለ እኛ የሚያረቃን ራሳችን እግዚአብሔርን ስናከብር ነው፣ ለእሱ መኖር ስንችል ነው። እንደዛ እሱን የሚያስብል ገብቷል በውስጣችን እና ይህንን ደግሞ ማሳደጋችን እሱን መስለን ተገልጠን እሱን ለሌላው የምናሳይበት አምላካችንን ስናከብር ያኔም እኛ በዚህ ዘመናችን እንደሰታለን፣ ውስጣችን ያርፋል፣ እንደገና በሰላም እንጠበቃለን። እሱን ለሌሎች ማሳየት እንችላለን፣ ጥሪያችንን መፈጸም እንችላለን። ስለዚህ ይህን ደግሞ ከተረዳን ማለት ነው፣ ይህንን ከገባን ወደንና ፈቅደን ለመሰራት ለመለወጥ ራሳችንን እንሰጣለን ማለት ነው። እግዚአብሔር ይመስገን። አሜን። እግዚአብሔር ማንነታችንን እንዲወርስ እንድንፈቅድለት እንግዲህ ዋና ሀሳቡን ብቻ ለመናገር እሞክራለሁ። እዚህ ጋር ሌላ የጻፍኩት አንደኛ ጴጥሮስ 2:9-10 ምን ይላል?
እናንተ ግን ከጨለማ ወደሚደነቅ ብርሃን የጠራችሁን የእሱን በጎነት እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለእርሱ የተለየ ወገን ናችሁ። እናንተ ቀድሞ ወገን አልነበራችሁም፣ አሁን ግን የእግዚአብሔር ወገን ናችሁ። እናንተ ምሕረት ያገኛችሁ አልነበራችሁም፣ አሁን ግን ምሕረት አግኝታችኋል ይላል የእግዚአብሔር ቃል። እዚህ ጋራ ራሱ ተጽፎልናል ማለት ነው። ከጨለማ ወደ ብርሃን የመጣን ኃጢአታችን ይቅር የተባለልን የእግዚአብሔር ብርሃን የበራልን ሰዎች ነን። ይህንን የበራንልን እውነት ደግሞ ለሌሎች ልናሳይ በዚች ምድር ተጠርተናል። ይህንን እሱን ማሳየት የምንችለው እሱን ስንመስል ነው። እሱን ካልመሰልን ካልተቀየርን ጥሪያችንን መፈጸም አንችልም ማለት ነው። ይህንን ጥሪያችንን ለመፈጸም የሚያስችለን እንደሆነ ካወቅን ወደንና ፈቅደን ራሳችንን ለዚህ እውነት እንሰጣለን ማለት ነው እና እግዚአብሔር እንድንረዳ ይረዳናል። ፈቅደን እሱን እንድናስከብር ጥሪያችን እንድንፈጽም በተለያየ አቅጣጫ እግዚአብሔር ይናገራል ማለት ነው እና ዋነኛው ይህም ደግሞ ወደንና ፈቅደን የምናደርገው ነገር ነው መሆን ያለበት፣ በግዴታ ሳይሆን ወደን እንድናደርገው ደግሞ ምን ያህል ተረድተናል፣ ምን ያህል የፍቅሩን ጥልቀት ተረድተናል፣ ምን ያህል የተገኘንበት የዳንበት ፍቅር ገብቶናል። እሱ ደግሞ ሌላ ዋና መሰረታዊ ነገር ነው ራሳችን መጠየቅ ያለብን። ይሄ ፍቅር በተረዳነው በገባን መጠን ደግሞ እግዚአብሔርን ለማስደሰት ራሳችንን ለሱ ለመስጠት ዝግጁ እንሆናለን ማለት ነው። ራሳችን በተዳሰስንበት በተፈወስንበት በዛ መጠን ነው ወደ ውጭ ለሌላው ደግሞ ማካፈል ማሳየት የምንችለው እና ብዙ ጊዜ ችግሩ ሲጋራ ያለ ይመስለኛል። ያው ከአእምሮ በላይ የሆነ ነው የእግዚአብሔር ፍቅር ጥልቀት እና ያ በገባን ልክ በዛ ልክ ደግሞ በጳውሎስ ምሳሌ እንዳየነው ጳውሎስ እግዚአብሔር የተገናኘው በሚገርም ሁኔታ ነው። ሁላችን በነዛ አይነት መገናኘት አላገኘንም፣ ግን በዛ በተገናኘው ልክ ነው ለእግዚአብሔር የተሰጠ ሕይወት የነበረው እና ዛሬም ደግሞ የበለጠ መገለጥ ያስፈልገናል። እግዚአብሔር እሱ ራሱ ፍቅሩን እንዲገለጥልን ግን በተገለጠልን መጠን በዛ ልክ ደግሞ ለአምላካችን ተሰጥተን ወደንና ፈቅደን እሱ እንዲቀይረን እድል እንሰጠዋለን። አንድ ምስክርነት እዚህ ጋር ጊዜ ሳልወስድ መጥቀስ ፈልጋለሁ። አንድ የሞተች ከሞት የተመለሰች ሴት የነገረችው ምስክርነት አንድ ጊዜ ሰምቼ በጣም ወደ ውስጤ የቀረ ነገር አለና በእርግጥ ጌታን የተቀበለች አልነበረችም። በራሷ ጥረት ግለት እግዚአብሔርን ለማስደሰት የምትሞክር ሴት ነበረች እና ከሞተች በኋላ ክርስቶስን ትገናኘዋለች እና እሱን እንዴት አድርጋ ዲስክራይብ እንዳደረገችው ምን አይነት የፍቅር ማንነት እንደነበረ በሱ ፊት ስቆም አለች። ያው ብዙ ጊዜ እንደምንሰማው ምስክርነቶች የህይወት ታሪኳ ሁሉ ማንነቷ የሰራችው ጥፋት ሁሉ ይታያታል። በሱ ፊት ስትቆም ግን እሱ በፍቅር አይን ነው የሚመለከተኝ አለች እና ከሱ ፊት ስቆም ምንም ነገር መደበቅ እንደማልችል ይሄ ሰው ስለ ማንነት ሁሉ ነገር እንደሚያውቅ አወቅኩት። ግን ያንን ሁሉ እያወቀ በፍቅር ይመለከተኛል አለች። ሊፈርድብኝ ሳይሆን ያለው በፍቅሩ ነው እና አሁን ምን ይጠይቀኛል ምን አድርጌያለሁ ብዬ በቃ በጣም እየፈራሁ ነው አለች እና ምን አደረግሽ ምናምን ብሎ ይጠይቀኛል ብላ ነው። እሱ ግን የጠየቃት ጥያቄ ምንድን ነው? እንዳፈቅርሽ ፈቅደሽልኛል። በጣም የሚገርም እና ጥያቄው ራሱ አልገባኝም ማለች እና ቶሎ ብዬ ያደረኩትን ምናምን ለመግለጽ ሞከርኩ። እንዲያርግ ያለው ጸልያለሁ ምናምን ኖ እሱን አይደለም የምልሽ እኔ የምጠይቅ እሱ አንቺ እኔን ለማፍቀር የሞከርሽው ነው። እኔ የምጠይቅሽ እንዳፈቅርሽ ፈቅደሽልኝ። በጣም የሚገርም ጥያቄ ነው። ከዛ በኋላ ያሳያታል በተለያየ ሁኔታ በችግር ውስጥ ሆና ስትናደድ ጸልይም ነበር አለች። ጸልይም ደግሞ የራሴን ነው ከውስጥ ያለው እናገርና ለሱ ጊዜ አልሰጠውም አለች። አትሰሚም፣ እኔ እኮ ነበርኩ ልረዳሽ ልደግፍሽ ካጠገብሽ ነበርኩ ግን አላወቅሽም ይላታል። እና በጣም ነው ለሌላ ውስጥ የሚለው እና ምን ያህል በየዕለት ኑሯችን እሱ እንዲያፈቅረን እንፈቅድለታለን። ብዙ ጊዜ በራሳችን ነው የምንጥረው የምንሮጠው እና እሱ ሚስ እናደርገዋለን። ያ ግን ዋና ነገር ነው። በሱ ፍቅር
ለመዳሰስ ለመፈወስ ውስጣችን ድረስ ደርሶ እንዲፈውሰን እድል መስጠት አለብን። ስንጸልይም ደግሞ እሱ እንዲናገር መፍቀድ አለብን። የራሳችን ጊዜ ብዙ ጊዜ ነው እንደዛ የራሴ ነገር ተናግሬ ነው የምነሳው። እሱ ግን ሊነግረን ሊፈውሰን እንዳለ ሊያስታውቀን ሲል እኛ እድል አንሰጠውም። ብዙ በህይወታችን በውስጣችን ያልተሰራ ነገር እያለ እንሮጣለን። እሱ የምናስደስት የምናገለግል እየመሰለን እንሮጣለን እና በእንደዛ አይነት ህይወት በክርስቶስ ባረካ ማንነት የምንሮጠው ሩጫ ደግሞ ብዙ ጊዜ ከንቱ ሩጫ ነው የሚሆነው። በክርስቶስ ያረካ ሰው አገልጋይ አገለግላለሁ ብሎ ሲሮጥ ጌታን ያገለገለ ይመስለዋል እንጂ ብዙ ጊዜ ራሱን ነው የሚያገለግል፣ ራሳችንን ነው። ምክንያቱም አነርክን ወይ የሆነ ነገር ከሌላ እንፈልጋለን ሳናስበው ክርስቶስን ማሳየት አንችል። ችግራችን እሱ ነው እና እግዚአብሔር እንዲረዳን በእውነት እግዚአብሔር እንዲረዳን ፍቅሩን ወደ ውስጣችን እንድናስገባ በሱን እንድዳሰስ እንድንፈወስ ለእግዚአብሔር እድል እንድንሰጠው ዋና ነገር እንደሆነ በጣም ከምስክርነቱ ወደ ውስጤ ስለገባ ነው እዚህ ጋር ላካፍላችሁ የወደድኩትና ባለፈው ጊዜ በጸሎት ላይ ሆነን አንድ ደስ የሚል መዝሙር እግዚአብሔር አምጥቶልን ነበረ። ታላቅ ሕዝብ ነህ በክርስቶስ ደም የተዋጀን። እሱን የመዝሙሩን ቃል መጨረሻ ላይ ይለዋል። በእውነት ይህንን ቃል ሁሉ ጊዜ ማወጅ አለብን። ምን ያህል ገብቶናል ውስጣችን እስኪገባው ድረስ ኃጢአታችን ይቅር የተባለልን ሰው ነን። ብዙ ጊዜ የጠላትን ክስ እንሰማለን። ምናያቸው በተለያየ ስህተታችን የተፈጠሩ ሁኔታዎችን እናያለን እና ብዙ የምንሰማቸው ድምፆች አሉ። ግን መስማት ያለብን ክርስቶስ ለዘላለም ነው የወደደን። ያለምንም ሳናደርግ ከነጥፋታችን የተቀበለን የወደደን አምላክ ዛሬ የተለያየ ጉድለታችን አይቶ እሱ አይጥለንም። እኛ ነው የሚመስለው እየተሸወድን እና ይህንን እውነት ሁሉ ለዘላለም ለራሳችን መናገር አለብን። ኃጢአታችን ይቅር የተባለ ሰው ነን። እግዚአብሔር ሕዝቡን አይተውም። እዚህ ጋር ጽፌያለሁ መዝሙር 94:14 እግዚአብሔር ሕዝቡን አይጥልም ርስቱንም አይተውም ይላል። እንደገና ኤርምያስ 31:3-4 በዘላለም ፍቅር ወድጄሻለሁ፣ ስለዚህ በቸርነት ሳብኩሽ፣ የእስራኤል ድንግል ሆይ እንደገና እሰራሻለሁ፣ አንቺን ትሰሪያለሽ ይላል እግዚአብሔር ቃል። ይህን ዛሬም ለእያንዳንዳችን ይለናል። በእውነት እግዚአብሔር በክርስቶስ ኢየሱስ ሙሉ ለሙሉ የተቀበለን ሰዎች እንደሆንን ይህንን እውነት ለራሳችን ለራሴ ብዙ ጊዜ መናገር የሚያስፈልገኝ ስለሆነ ነው። ድካሜን እያየው ሁኔታዎችን እያየው ብዙ ስለምወድ እና ደጋግመን ይህንን እውነት ማወቅ አለብን። እግዚአብሔር በክርስቶስ ስራ ረክቷል፣ ተቀብሎናል። ሙሉ ለሙሉ የተቀበለን ሰዎች ነን እና እግዚአብሔር እንደተቀበለን ራሳችን መቀበል መቻል አለብን። እርስ በራሳችን በዚህ አይን መታየት መቻል አለብን። ጳውሎስ ምን ይላል? ማንንም በክርስቶስ ካልሆነ አላውቀውም ነው የሚለው። ራሳችንንም ሌሎችንም በእውነት በዚህ እይታ ማየት መቻል ዋና መሰረታዊ ነገር ነው። ክርስቶስን ለማሳየት ለመግለጥ በዚህ ዓለም ማለት ነው። ሁለተኛ ቆሮንቶስ 5:17-20 አነበዋለሁ። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል። ነገር ግን የሆነውን ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅንም አገልግሎት ከሰጠን ከእግዚአብሔር ነው። እግዚአብሔር በክርስቶስ ሆኖ ዓለምን ከራሱ ጋር ያስታርቅ ነበርና በደላችንን አይቆጥርብንም ነበር፣ በእኛም የማስታረቅን ቃል አኖረ። እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን፣ ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን ይላል። ይህንን ቃል ያለፈው ጊዜ ወንድማችን ያሬድ ማስተምሮን ነበር። ክርስቲያን የእርቅ ሰው ነው ብሎ አይደለም፣ ሌሎችን ከእግዚአብሔር ጋር ለማስታረቅ ተጠርተናል። ያንን ለማድረግ ለመቻል ግን መጀመሪያ ምን ያህል እኛ ራሳችን በትክክል ከእግዚአብሔር ጋር ተታርቀናል። ዋናው ነገር እኛ ራሳችንን በእግዚአብሔር እንደሚቀበለን ራሳችን እንቀበላለን። ይሄ ለራሴ የተናገረኝ ነው። ለእናንተ ማካፈላችሁ ችግር ያለባችሁ ካላችሁ ለራሴ የረዳኝ ነው ይዤ የምቀርበው እና እግዚአብሔር ራሳችንን በመጀመሪያ ራሳችንን በክርስቶስ ፍቅር በረካንበት በዛ ልክ ነው ሌላውን መቀበል እሱን በእውነት ማሳየት የምንችለው እና እግዚአብሔር እንዲረዳ ይህንን አገልግሎት ማድረግ እንድንችል
በቃ በዚህ እግዚአብሔር የተናገረኝ ነው። እንደገና ጳውሎስንም እዚህ ጋር ፊልጶስን አብረን እያጠናን ስለነበር ከሱም አንዳንድ ወደ ልብ የቀሩትን ሀሳብ እዚህ ጋር ጽፌያለሁ። ፊልጶስ ምን ይላል? ጳውሎስ በእስር ቤት እያለ ነው። እሱ በእስር ቤት እያለ ብዙዎች ወንጌልን ይሰብኩ ነበር እና ወንጌልን የሚሰብኩት በተለያየ ሀሳብ ነበር። አንዳንዶቹ በመልካም ልብ ይሰብኩ ነበር፣ አንዳንዶቹ ደግሞ እሱ ላይ ጫና እንዲበዛበት ብለው በተደበቀ የግል ሞቲቭ ይሰብኩ ነበር። እሱ ግን ይላል ምንም ይሁን የሰው ሞቲቭ እኔ ክርስቶስ ስለተሰበከ ደስ ይለኛል እና በጣም ልቤን የነካው ነገር ነው። በእውነት ምን አይነት እይታ ነው! እነዚህ ሰዎች በተለያየ የግል ሞቲቭን ቢያደርጉ አንዳንድ ጊዜ እኛ ብዙ ኔጋቲቭ ነገሩ ላይ የምናተኩረው ነገር አለ። ግን እሱ ያም እንዳለ ሆኖ ዋናው ነገር ተሰራ ብሎ ሲደሰት በጣም ነው የማረከኝ። ብዙ ጊዜ በኔጋቲቭ ነገር ላይ ስናተኩር ወይ በራሳችን ወይ በሌላው ሰው መሻሻል አይችልም፣ ወደፊት መሄድ አይችልም። ግን ባለበት ሁኔታ እነዚህም ሰዎች እኮ ወደፊት የሚለወጡበት ደረጃ ሊደርስ ይችላል። እንደገና ፊልጶስ 3 ላይ ስናየው የሚገርም ምስክርነት ነበረው ጳውሎስ። እሱ ራሱ እንዴት አድርጎ በመሰጠት ያገለግል እንደነበረ ይገልጽና እንደዚህ ሁኑ እኔን ምሰሉ ይላቸዋል። ግን ምንም አይደለም። አሁን ምነግራችሁ የማይገባችሁ ሰዎች ብትኖሩ ይህንን ማድረግ ማትችሉ በጊዜው እግዚአብሔር ይገልጥላችኋል። እስከዛ ግን በገባችሁ በዛ በሙሉ ልብ ተመላለሱ ይላቸዋል። ይሄ በጣም ነፃ የሚያወጣ እውነት ነው። በእውነት ለራሴ ብዙ ስለተናገረኝ ብዙ ጊዜ እኛ ሌሎች በብዙ መሰጠት የሚያገለግሉትን አይተን ኮምፕሌክስ ይሰማናል፣ ወይም እንደነሱ ስላለን ራሳችን እያወዳደርን ነው ችግር ውስጥ መንገባው። እግዚአብሔር ግን ከኛ ያንን አይጠብቅም። እያንዳንዱ በተረዳው በሚችለው መጠን በዛ በሙሉ ልብ ለእግዚአብሔር ተሰጥቶ የሚያገለግለው ትንሽም ነገር ቢሆን እግዚአብሔር ይቀበለዋል። ያንን እይታ ነው የሚያስፈልገን። ራሳችንም ላይ ሌሎችም ላይ ጫና እንዳናበዛ በደረስንበት በዛ በሙሉ ልብ ለእግዚአብሔር መሰጠት በእውነት ይህንን ምስጢር እግዚአብሔር እንዲረዳን ለማደግም ደግሞ የሚጠቅም ነገር ነው። እግዚአብሔር በዛ ነው የሚጀምረው። እዚህ ጋር ሁለተኛ ዜና 16:9 ጽፌያለሁ። እግዚአብሔር ልቡ በእርሱ ዘንድ ፍጹም የሆነውን ያጸና ዘንድ ዓይኖቹ በምድር ሁሉ ይመለከታሉ። የሚገርም ቃል። ልቡ በእሱ ዘንድ ፍጹም የሆነውን ፐርፌክሽን አይደለም የሚጠብቀው፣ ከልብ መሰጠት ነው። ባለን በትንሹ በምንችለው አሁን ባለንበት ሁኔታ ለጌታ መሰጠት፣ ያንን ነው የሚጠብቀው። ያንን ነው ሊያሳድገው የሚችለው ጌታ ሊሰራበት የሚችለው ማንነት ነው። እግዚአብሔር እንዲረዳ በእውነት በሙሉ ልብ ባለን ሁኔታ ለአምላካችን መሰጠት እንድንችል። ብዙ ጊዜ ያው መሆን የማንችለውን ለመሆን ስንጥር ነው ብዙ ጊዜ ችግር ይመጣብን። ከራሴ ያየሁትን ነው የምነግራችሁና ብዙ ግብ እንይዛለን ከኔጋቲቭ ላይ ከማንችለው ያንን ለመለወጥ በራሳችን አቅም ብዙ የምንጥረው ነገር አለ። ያ ግን እግዚአብሔር የለበትም፣ ከንቱ ልፋት ነው። ያንን ትተን ለምንድን ነው ይሄንን መፈለግ ማድረግ የሚፈልገውን ነገር ማድረግ የማልችለው ለምንድን ነው ብለን እግዚአብሔርን መጠየቅ፣ ዝም ብሎ ጊዜ መውሰድ። እግዚአብሔር እሱ ራሱ ይናገረናል። ዛሬ ማድረግ ያልቻልንባቸው በተለያየ በውስጣችን ባለው ድክመት ቁስል ሊሆን ይችላል። ያንን ሊፈውስ ነው የሚፈልገው። ወደምንችልበት ደረጃ የሚያደርሰን እሱ ነው። በራሳችን ጥረት አይደለም እዛ የምንደርሰው። እሱን በመጀመሪያ እንዳልኳችሁ ራሳችን በዛ ሁኔታ መቀበል መቻል አለብን። እግዚአብሔር እንደተቀበለን ራሳችን ተቀብለን ወደ እሱ መተን እሱ ደግሞ በቃሉ ያስተምረናል፣ ያሳየናል፣ ይሰራናል፣ ይጠግነናል፣ ምንችልበት ደረጃ ያደርሰናል። እንደዚህ አይነት ግንኙነት ከእግዚአብሔር ጋር ነው የሚያስፈልገን ነው የምለው ለማደግ። ይህንን የተረዳ ጳውሎስ እዚህ ጋራ ይጸልይላችኋል ወገኖች። ፊልጶስ 1 አነበዋለሁ ከ9 እስከ 11። ለእግዚአብሔር ክብርና ምስጋና ከኢየሱስ ክርስቶስ የሚገኝ የጽድቅ ፍሬ ሞልቶባችሁ ለክርስቶስ ቀን ተዘጋጅታችሁ ቅኖችና አለነውር እንድትሆኑ የሚሻለውን ነገር ፈትናችሁ ትወዱ ዘንድ ፍቅራችሁ በእውቀትና በማስተዋል ሁሉ ከፊት ይልቅ እያደገ እንዲበዛ ይህንን እጸልያለሁ።
ፍቅራችሁ በማወቅና በማስተዋል በተገለጠልን መጠን ነው ወደንና ፈቅደን ለአምላካችን ራሳችንን የምንሰጠውና ለዚህ ይጸልይላችኋል። የእኛም ጸሎት ይሄ ነው ሊሆን የሚገባው። በተረዳነው መጠን ነውና በገባን መጠን ነውና ራሳችን ለእግዚአብሔር የምንሰጠው። ከከንቱ ትግል አርፈን በእግዚአብሔር በእውነት በቃሉ መሰራት መጠገን መፈወስ እንዲሆንልን እግዚአብሔር ይርዳል። አንድ ምሳሌ ሲያስተምር አንድ ሰው የተናገረው በጣም ወደ ልቤ የቀረልኝ ሀሳብ አለ። አንድ ብርጭቆ ውሃ የደፈረሰ ውሃ ሊሆን ይችላል። በዛ ብርጭቆ ውስጥ ያለው ያ ውሃ እንዲጠራ ምን እናድርግ ብሎ እንደ ምሳሌ ተናገረው። ያ የደፈረሰ ውሃ በብርጭቆ ውስጥ እንዳለ ዝም ብለን ከላይ ንጹህ ውሃ ብናፈስበት ያ ቆሻሻው እየወጣ ሄዶ መጨረሻ የብርጭቆ ውሃ ንጹህ ይሆናል ሲል በጣም ነው ወደ ውስጥ የቀረው መልእክቱ። በክርስቶስ በቃሉ በሕያው ቃሉ በቃ እኛ መታጠብ ነው ያለብን። የውስጣችን ቆሻሻ ሁሉ የሚያጥበው የእግዚአብሔር ንጹህ ቃል ነው። መታገሉን ትተን ቃሉን ማስገባት ወደ ውስጣችን ቆሻሻውን ሁሉ ጠርጎ እንዲያወጣልን መፍቀድ። ሶሉሽን እሱ ነው። ግብ መያዝ አይደለም። ከነገሩ ጋር መመገብ፣ ሕያው ቃሉን መመገብ ወደ ውስጣችን ማስገባት። እግዚአብሔር በእውነት ይርዳን። ስለ ቃሉ እዚህ ጋር ምንድን የጻፉት ኢያሱ 1:8 ላይም እግዚአብሔር ተናግሮታል። ኢያሱ የዚህ ሕግ መጽሐፍ ከአፍህ አይለይ፣ ነገር ግን የተጻፈውን ሁሉ ትጠብቅና ታደርግ ዘንድ በቀንም በሌሊት አስበው፣ በዚያን ጊዜ መንገድህ ይቀናልሃል ይከናወንልሃል ይላል። እንደገና ዕብራውያን 4:12 ላይ ስለ እግዚአብሔር ቃል ምን ይላል? የእግዚአብሔር ቃል ሕያው ነው፣ የሚሰራም ሁለት አፍም ካለው ሰይፍ ይልቅ የተሳለ ነው፣ ነፍስና መንፈስንም ጅማትና ቅልጥምንም እስኪለይ ድረስ ይወጋል፣ የልብንም ስሜትና ሀሳብ ይመረምራል። አሁን ራሳችን ችግር የሆነብንን ነገር ቃሉ ይገልጥልናል። በውስጣችን ያለውን ጉድለታችንን ያሳየናል። ወደ ቃሉ ብንጠጋ ማለት ነው። ጉድለታችን ብቻ አሳይቶ ደግሞ እዛ ጋር አይጥለንም። እንደገና የምንችልበትንም ደግሞ ጸጋ ከቃሉ ጋር ይለቀቃል። ሕይወት የገባን የተረዳነው ቃል በዛ አቅም እናገኛለን። እግዚአብሔርን ለማስደሰት የምንችልበት ማንነታችንን ራሱ በቃሉ ነው። እኛ ቃሉን እንደሚለው ነን እንጂ ሁኔታ ወይ ነገሮች እንደሚሉን አይደል። የእኛ ችግር ሌላን ነገር ስለምንመለከት ነው። የእግዚአብሔርን ቃል ከሁሉ በላይ እንደ እውነት አድርገን ብንወስደው ምንድነው ማመን ራሱ ከመስማት ነው፣ መስማትም ከእግዚአብሔር ቃል የሚመጣ ያ የሰማነው ያወቅነው ነገር ደግሞ በሕይወታችን ይሆናል ይከናወናል ማለት እና መፍትሄው ንጹሑን ቃል ማስገባት መመገብ ነው። እዚህ ጋር ስለ ቃሉን ወደዋለሁ የሚለውን የአዜብን መዝሙር ቃል እዚህ ጋር ጽፌዋለሁ። በጣም ብዙ እውነቱን ስለሚናገር ነው። አነብላቸዋለሁ። ማለዳ አግኝቸው ቀን ይናፍቀኛል፣ ቀጥር ላይ አግኝቸው ምሽት ይርበኛል። የሕይወቴ መመሪያ ጽኑ መሰረቴ፣ ትለዋለች ነፍሴ ቃልህ ቁርስ ራቴ። ባነበብኩት ቁጥር ባሰላሰልኩት በስቶ ይበራልኛል የቃልህ እውነት። ያኔ ደግሞ ነፍሴ ትረሰርሳለች፣ የምድሩን ረስታ ወደ ላይ ታያለች። እያንኮረኮረ ገብቶ ወደ ሕይወቴ ለውጦ አስቀረው የውስጥ ማንነቴን። ልቤን ተሸነፈ ተረታሁ በቃልህ፣ አእምሮ ተሸላልሞ ማደሪያ ሆነልህ። እንዳንበረከከው ግዛው ሰልጥንበት፣ በሁለንተኛዬ አንተው ንገስበት። ይንቆርቆር በልቤ ምክርህ ተግሳጽህ፣ ሲነጋም ሲመሽም ምንጊዜም ልስማህ። በጣም ደስ የሚል በእውነት ቃሉ ምን ያህል እንደሚያስፈልገን ነው። በቃሉ ነው ታጥበን ተሰርተን ተውበን አምላካችንን መስለን አምላካችንን አስደስተን መኖር የምንችለው። በችኮላ ነው እንትን ያልኩት። ትንሽ ደግሞ አንድ ላይ ሱዛምን ፋሰን ለማድረግ ዛሬ እንድንይዘው በውስጣችን ያሰብኩት ዋናው በመጀመሪያ በስጋችን ውስጥ ምንም መልካም ነገር እንደሌለ፣ መልካም ክርስቶስ ኢየሱስ እሱ ብቻ እንደሆነ፣ እግዚአብሔር ደግሞ በክርስቶስ ኢየሱስ ሙሉ ለሙሉ የተቀበለን ሰዎች እንደሆነ ያንን ማወቅ፣
ክርስቶስን ደግሞ ወደ ውስጣችን ስናስገባ እሱን ስንቀበል ያገኘነው የእሱ ማንነት እግዚአብሔርን ማስደሰት የሚችለው እሱ ነው። እሱ በእኛ እንዲኖር